የአራዳው እንግዳ ሰላም ጤና ይስጥልን ክቡራትና ክቡራን የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች በዛሬ ፕሮግራማችን የአራዳ ክፍለ ከተማ የስራና ክህሎት ጽህፈት ቤት ምክትል ኃላፊ አቶ ሶፎንያስ ቦጋለን እንግዳ አድርገንላችኋል። ከሳቸው ጋር ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝ። አብራችሁን ቆዩ። እሺ አቶ ሶፎንያስ ቦጋለ ጥሪያችንን አክብረው እዚህ ስለተገኙ ከልብ እናመሰግናለን። በዛሬው ዕለት ውይይት የምናደርግበት በተለይም ደግሞ የእርሶ ጽህፈት ቤት በዋናነት እየሰራ ያለው የስራ አጦችን መቀነስ፣ የስራ ዕድል መፍጠር፣ ዜጎችን ተጠቃሚ ከማድረግ ጋር በተያያዘ ስለሆነ በዚህ ላይ የእናንተ ጽህፈት ቤት ወይም የእርሶ ጽህፈት ቤት እየሰራ ያለውን ስራ ምን ያክል ውጤታማ እየሆነ ነው፣ አሁን ያለበት ሁኔታ ምን ይመስላል የሚለውን ባጭሩ ቢያስረዱን። የ2018 በጀት ዓመት በተለይም የአንደኛ ሩብ ዓመት በጀት ዓመትና አጠቃላይ በንቅናቄ የምንሰራቸውን ተግባራት ለተጠቃሚ አካላችን ለህዝባችን ግልጽ እንድናደርግ ስለጠራችሁኝ እጅግ አድርጌ አመሰግናለሁ። በ2018 በጀት ዓመት በአንደኛ ሩብ ዓመት በተለያየ መንገድ ሁሉንም ተግባራት ይዘን እየሰራን ነው። የመጀመሪያው ልየታ ነው። የመጀመሪያው ልየታ ስንለይ በብሎካችን 186 ብሎኮች አሉ። በ186 ብሎኮች ለይተን በተለይ የሚመዘገቡትን የመለየት ስራ ሰርተናል። በአመቱ 15115 እቅድ ይዘናል። ከዛ ውስጥ 15115ቱን የምናሳካበትን 3 የንቅናቄ ዘርፎችን በንቅናቄ እየሰራን እንገኛለን። ከ15315 ውስጥ በሁሉም ወረዳዎች ላይ የመለየት ስራ ተሰርቷል። ከዚህ ውስጥ ደግሞ እንዴት ነው ወደ ቴክኖሎጂ መግባት ያለበት የሚለውን 9617 ስራ ፈላጊዎችን እንዲመዘገብ ተደርጓል። ይህንንም በብሎክ ቤዝድ ባደረገ መንገድ የመመዝገብ ስራ የሰራንበት ሁኔታ አለ። ከመዘገብነው ውስጥ ደግሞ ስልጠና ለማሰልጠን በጣም ሰፊ ስራ ሰርተናል። ያሰለጠነው ደግሞ ወጣት የሆነ ስርዓት የሆነ ስራ ፈላጊ የሆነ 9001 ሰልጣኞችን በአራዳ ማኑፋክቸሪንግ ኮሌጅ እና በተለያዩ ኮሌጆች ጋር በመነጋገር በግልም በመንግስትም ስልጠናዎችን ሰጥተን ወደ ስራ ለማስገባት እየሰራን እንገኛለን። ማለት ስልጠና ከሰጠን በኋላ ማደራጀት ነው። ማደራጀት በተለይ በሁሉ ደረጃ 288 የሚሆን ኢንተርፕራይዝ ማደራጀት ይችላል በዚህ ሩብ ዓመት ብቻ ማለት ነው። ይሄንን ካደራጀን በኋላ ስራ ዕድል መፍጠር ነው። መዘገብን፣ ለየን፣ መዘገብን፣ አሰለጠንን። ካሰለጠንን በኋላ ስራ ዕድል መፍጠር ነው። ክህሎት መር የሆነ ስራ ዕድል ስንፈጥር በቅጥርም በመደበኛም 4891 የሚጠጋ እስካሁን ድረስ ስራ ዕድል የፈጠርንበት ሁኔታ አለ ማለት ነው። ስለዚህ ህዝብን ተጠቃሚነት እያደረግን በጋራ እየተነጋገርን በተጋራ እየተግባባን በክፍለ ከተማ ደረጃ ግምገማ እያደረግን ህዝቡ ተጠቃሚነት እንዲኖር ወጣት ዳቦ ሳይበላ እንዳያድር ወጣቱ ስራ እንዲይዝ ስርዓት እንዳይሆን የማድረግ ስራዎችን የአስተሳሰብ ቀረጻ ስራዎችን በሰፊው እየሰራ እንገኛለን ማለት ነው። ከጥያቄው አንፃር ምላሽ እየሰጡ ነው ያሉት አቶ ሶፎንያስ እናመሰግናለን። ከዚህ ጋር ተያይዞ ተጨማሪ ጥያቄዎችን ላንሳ። በተለይ ደግሞ ከዚህ ከስራ ዕድል ፈጠራው ጋር በተያያዘ የግንዛቤ ፈጠራው ጋር ትንሽ መስተካከል ያለበት ነገር ያለ የሚመስል ነገር አለ፣ በተለያዩ መድረኮችም የሚነሳ ማለት ነው። በተለይ ደግሞ ወደ ስልጠና የሚገቡ ወጣቶች ስራውን ወይም ስልጠናውን አጠናቀው ያለ መውጣት ችግር አለ። በየመሃሉ ስልጠናውን ትቶ የመውጣት ሁኔታ አለ። ከዚህ በተጨማሪ የመስሪያ ሼድ የወሰዱ ወጣቶችም አንዳንዶቹ ሼዱን የሚያከራዩ አሉ፣ ሌሎቹ ደግሞ እንደዚሁ ዘግተውም ያስቀመጡት አሉ። በወቅቱ ወደ ስራ ያለ መግባትና ጥቅም ላይ ያለ መዋል ጉድለቶች ይታያሉ። እነዚህን ነገሮች ተከታትሎ ውጤታማ ከማድረግ አንፃር ጽህፈት ቤቱ እየሰራ ያለው ስራ ምንድነው ነው አንደኛው ጥያቄ። ስለዚህ ይህንንስ እናንተ ውጤታማ ነን እየሰራን ያለነው ስራ ግቡን እየመታ ነው ብላችሁ ታምናላችሁ? እንደ ተቋም በዚህ ላይ ያለው አስተያየት ምንድነው? በ2018 በጀት ዓመት በሩብ ዓመቱ ውጤታማ ነን፣ ውጤትም አምጥተናል። ለዚህም 4891 ስራ ዕድል መፍጠር ችለናል። 4891 ደግሞ ወጣቱ ነው፣ ስራ የሌለው ዜጋ ዳቦ ማብላት ችለናል ማለት ነው። ከእቅድ አኳያ ነው የሚታየው፣ ከስራ አጡ አኳያ ጠቅላላ አይደለም፣ ከእቅድ አኳያ ነው የሚታየው። በዚህ ዙሪያ ላይ ይህንን ስንፈጥር መጀመሪያ ላይ እንደገለጽኩት ልየታ፣ ምዝገባ፣ ግንዛቤ፣ ስልጠና፣ ማደራጀት፣ ስራ ዕድል መፍጠር እነዚህን ያለፈ ነው ማለት ነው። በዚህ መሰረት ከግንዛቤ አኳያ የተነሳው ነገር ግንዛቤ ላይ ሰፊ ስራ ነው የተሰራው። እንደ አራዳ ክፍለ ከተማ ቀረጻ ማድረግ በተለይ አመለካከት ስራ ማማረጥን የቀረፈ ውጤታማ እንዲሆን የማድረግ ለምሳሌ በሼር ላይ ጠባብ ሼር ላይ አልገባም እንደዚህ የሚሉትን የማድረግ ስታንዳርድ የማድረግ የማስጠበቅ ስራዎች ሰርተናል ማለት ነው። ለዚህም ውጤታማ ነን። ከግንዛቤ አኳያ ሰፊ ስራ ነው የሰራነው። ስራ አልሰራችሁም ተብሎ የሚያዝበት መንገድ አይደለም። ስራችንን በጥሩ ሁኔታ እንደሰራን የሚያሳይ ነው ማለት። ስልጠና ላይ በተመለከተ ሊያቋርጡ ይችላሉ።
አንዳንድ ጊዜ የማህበራዊ ችግር የሆነ ያለባቸው ሊያቋርጡ ይችላሉ። ነገር ግን 9001 በአራዳ ማኒፋክቸሪንግ ኮሌጅ እና በሌሎች ኮሌጆችም ጭምር አስገብተን ስልጠና ያስወጣናቸውለት በዚህ በጀት በዚህ ሩብ ዓመት ነው ማለት ነው። ስለዚህ ግንዛቤ ካልተፈጠረ ካልሰረጸ እንዴት 9617 ያክል ዜጋ በስርዓት ምዝገባ ላይ ልንመዘግብ እንችላለን የሚለው ልታይ ይገባል ማለት ነው። ሼድን በተመለከተ የተነሳው ጥያቄው ትክክል ነው። የሚያከራዩ የሚለቁ ዘግተው የሚጠፉ አሉ። እሱን በተከታታይ በግብረ ኃይሉ እርምጃ በመውሰድ እያስተካከልን ነው። ሁለተኛ የተከራየውን ደግሞ ያከራየውን በማስወጣት ለስራ ፈላጊው ስራ ለሚሰራው እየሰጠ እንገኛለን ማለት ነው። እሺ ጥሩ ነው። አቶ ሶፎንያስ እየመለሱልን ያለው ግን ስራ አጥ በርካታ ስራ አጦች አሉ ነው። አሁንም እናንተ ያቀዳችሁት እቅድ በጣም አዳምጠኝ። እኔን በመጀመሪያ እኔን አዳምጠኝ። ቆይ ልጨርስ። እኔን አዳምጠኝ። ቆይ ጥያቄውን ልጨርስ። ካለን ስራ አጥ አኳያ ነው የምናየው። ካለን ስራ አጥ ብቻ ሳይሆን ካለን ጸጋ አኳያ ነው ልናየው የምንችለው። ይመልሱልኛል። አሁን ጥያቄን አንዴ ልጨርስ። ጥያቄው ምን መሰሎት? ያለው ስራ አጥ በጣም በርካታ ነው። በርካታ ስራ አጥ ወጣቶች በየቤቱ አሉ፣ በየሰፈሩ አሉ፣ ቁጭ ብለው ስራ የሚፈልጉ አሉ። ቅድምም እርሶም ተናግረዋል። አከራይተው ደግሞ የሚሄዱ አሉ፣ የተሰጣቸውን ሼድ የማይጠቀሙ አሉ። እዚህ ላይ የግንዛቤ ስራው ላይ እየሰራን ነው እያሉ ነው። እዚህም ላይ እርምጃ እየተወሰደ እንደሆነ ገልጸውልናል። ሆኖም ግን እናንተ ያስቀመጣችሁት እቅድና ያለው ስርዓት ይለያያል ነው። ከዚህ ጋር በተያያዘ ባለሀብቱን ከማሳተፍ አንጻር፣ ህብረተሰቡን ከማሳተፍ አንጻር እየተሰሩ ያሉ ስራዎችና ስርዓትን ለመቀነስ በእቅዳችን ልክ ሰርተናል ሳይሆን ስርዓትን ለመቀነስ እየተሰራ ያለውን ስራ ይነግሩ። የስርዓትን በተመለከተ ስርዓት የለም ሁሉም ስርዓት ስራ ይዟል የሚል ሐሳብ አይደለም እየሰጠው ያለሁት። ስርዓት አለ። በስርዓቱ ልክ ደግሞ ካለን ሪሶርስ ካለን ጸጋ አንጻር እያነጻጸርን ካለን ህዝብ ስርዓት ጋር እያደረግን መልስ እየሰጠን ነው። ለዛ ነው 4891 እንደ አራዳ ዩኒቨርሲቲ ነው። በልማት ኮሪዶሩ የለማች ከተማ ናት። የለማች ክፍለ ከተማ ናት። የልማት ኮሪዶሩ መነሻ ናት። ስለዚህ ያንን መሰረት በማድረግ እቅዳችንን በከተማ በወረደው መሰረት በእቅድህ ነው የምትሰራው። አንድ ጊዜ ብዙ ስራ አጣልና ሁሉንም በአንድ ጊዜ ላሳካው ማለት አትችልም። ነገር ግን ስራ አጡ እንደናሳካው ስራ አጡ ምን ያክል ወደ ስራ እድል እናምጣው የሚለውን ነገር እያየን እየሄድን ነው ማለት ነው። ይሄንን ደግሞ ለማድረግ የድርጅት ባለሀብቶችን እንደዚሁም ደግሞ የነባር ኢንተርፕራይዞቻችን በማሳተፍ በቅጥር በንግድ በሁሉም ዘርፎች ስራ እድል እየፈጠረ እንገኛለን ማለት ነው። ስለዚህ የስራ አጥ ጉዳይ አሳሳቢ ነው። ትክክል ነው። ስራ አጥ ጉዳይ በሙሉ ስራ መያዝ አለበት። አዎ። ነገር ግን እንዴት ነው ስራ የሚይዘው ደግሞ የሚለውን አሰራሩን መረዳት ማወቅ ያስፈልጋል ማለት ነው። በ120 ቀን ያቀናቸውን እቅዶች በተለይ ቅድም ስጠይቀኝ እንደነበረው የስራ አጥን ለመቅረፍ በሰፊው የምንሰራበት ስልጠና ልልክሎትም ቴክኒክም በሰፊው የምናስገባበት ግንዛቤ ከተቋማት ጋር ከወጣትና ስፖርት ከሴቶች እና ማህበራዊ ጉዳይ ጋር በጋራ ተቀናጅተን የምንሰራበት የ120 ቀን እቅዳችንን በሙሉ ሁኔታ ሙሉ በሙሉ በሚለው ሁኔታ እቅዳችንን የምናሳካበት እንደዚሁም ደግሞ ውጤት የምናመጣበት የተሻለች ክፍለ ከተማ የምናደርግበት ስራ የምንሰራበት ጊዜ ይሆንልናል ማለት ነው። እሺ አቶ ሶፎንያስ ቦጋለ የአራዳ ክፍለ ከተማ አስተዳደር ስራና ክህሎት ጽህፈት ቤት ምክትል ኃላፊ አብረውን ስለቆዩ ከልብ እናመሰግናለን። እኔም አመሰግናለሁ። ክቡራትና ክቡራን የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ቀጣይ በአራዳ እንግዳችን ሌላ እንግዳ ይዘንላችሁ እስከምንመጣ ድረስ ጤና ይስጥልን።